ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ስለሆናችሁ ራህዋ እባላለሁኝ። እንግዲህ ዛሬ የምንወያየው ስለ የሆነ የተለያዩ ነገሮች በህይወታችን አይነቱ ይለያያል እንጂ የተለያዩ ነገሮች ኤክስፒሪየንስ ማድረግ እንፈልጋለን፣ የተለያዩ ነገሮች ማሳካት እንፈልጋለን እና ስለዛ ነገር ነው አሁን እንትን የሆነ ማይደረስበት ወይም ደግሞ አንዳንድ ነገሮች በህይወታችን ያንን ነገር ባሳካ ያንን ነገር አቺቭ ባረግ በጣም ደስተኛ ሆናለሁ ወይም ደግሞ አይ ዊል ቢ ዘ ሃፒስት በቃ ይሆናል። በጣም በቃ ያንን ነገር አቺቭ ካረኩኝ ነው በቃ ህይወት አሪፍ የምትሆነው ህይወት በቃ ቆንጆ የምትሆነው ምናምን እንላለን እና ያንን ነገር ግን ካገኘነው አሁን ይሄ ማወራችሁ ስሩ ኤክስፒሪየንስ ነው። በትንሹም ቢሆን የሆነ ሰዓት በጣም ሩቅ የሚመስሉኝ ወይም ደግሞ እንደዚህ ባረግ አብዛኞቻችን መቼም የተለያዩ ነገሮች ኤክስፒሪየንስ ማድረግ እንፈልጋለን እና ደግሞ ያንን ነገር አቺቭ ካረግን ያንን ነገር ካሳካን በቃ ደስተኞች የምንሆን ይመስለናል እና ኢት ዊል ቢ ሜይቢ የሆነ ድሪም የምናደርገው የሆነ ሪሌሽንሽፕ ሊሆን ይችላል። ያንን ሪሌሽንሽፕ ካገኘሁኝ እንደዚህ አይነት ሪሌሽንሽፕ ቢኖረኝ በጣም ደስተኛ ሆናለሁ፣ በቃ ላይፌ ኮምፕሊት ይሆናል እንላለን። ወይም ደግሞ ሜይቢ ቱ ቢ እንትን ይሄ እንዴት ነው አዲስ ስልክ ሊሆን ይችላል። ይሄን አይነት ስልክ ብገዛ፣ ይሄን አይነት እንትን ቢይዝ፣ ይሄን አይነት መኪና ብገዛ፣ ይሄን አይነት ስኬት ባሳካ፣ ይሄ ድሪም ማድረገው ላይፍ መኖር ብጀምር በቃ በጣም ደስተኛ ሰው ሆናለሁ ምናምን ብለን እናስባለን እና አሁን ከራሴ ትዝብት እንኳን የታዘብኩት ነገር በጣም የሆነ ሰዓት በጣም ሩቅ የሚመስላችሁ ነገር አቺቭ ሲሆንና ስትኖሩት በቃ ኢትስ ኖርማል። በጣም ሩቅ ነው ብላችሁ ያሰባችሁት ነገር እግዚአብሔር ሲሰጣችሁና ኤክስፒሪየንስ ስታረጉት የሆነ ለጊዜው እኮ ደስ ይላችኋል። ለተወሰነ ጊዜ በቃ ዩ ቢ ዘ ሃፒስት በቃ አላደል በቃ አቺቭ አረኩት ምናምን ብላችሁ ደስ ይላችኋል። ግን ስሩ ታይም ላይክ ዘ ፊሊንግ ላይክ ዘ ኤክሳይትመንት ፌድ ያደርጋል ስሩ ታይም እና የሆነ ኖርማል ይሆንባችኋል። በጣም በቃ እሱን ቢይዝ እሱን ባገኝ በቃ አው ቢ ዘ ሃፒስት ነገር ያላችሁበት ነገር ወይም የተመኛችሁት ነገር እንትን ይሆንባችኋል። በቃ ኢትስ በጣም ኖርማል ይሆንባችሁና እንትን ኢንጆይመንት ታጡበታላችሁ። የሆነ ባገኘው ኢንጆይ አደርገዋለሁ ባገኘው ይሄ ነገር በቃ በጣም ነው ደስተኛ መሆን የምትሉት ነገር ማለት ነውና ኖርማል ይሆንባችኋል። ላይፍ ኢዝ እንትን እንላለን። ከዛ በኋላ ደግሞ ሌላ በቃ እንትን የኛ የሰው ልጆች ፍላጎት እንትን የለውም ሊሚቴሽን የለውም ታውቃላችሁና ያንን ስንይዝ ሌላ እናሳድዳለን። ያንን የያዝነው ነገር በጣም በደንብ እንኳን ኢንጆይ ሳናረገው ሌላ ነገር እናሳድዳለን። ምክንያቱም ይሄ ነገር ቢይዘው ይሄ ነገር የኔ ባረገው ምንድነው ደስተኛ ሆናለሁ ያልንበት ነገር እንትን አድርጎ ይሄ ደስተኛ ሳያረገን ወይም ደግሞ የሚሰጠን ደስታ አጭር ሲሆንብን ሌላ ነገር ደግሞ እናሳድዳለን እና በተለያዩ ነገሮች የኛ ሃፒነስ ከዛ ነው ብለን እንትን እንላለን እና አይ ዶንት ኖ የት መጽሐፍ እንዳነበብኩት ግን ምን ይላል መሰላችሁ? ሁሌ በህይወታችን የሆነች ስፔስ አለች። ምንም ነገር በቃ ምንም ነገር ይሄ ነገሮች የሆኑ ሰዎች በህይወታችን ቢመጡ ቢሄዱ የተለያዩ ነገሮች አቺቭ ብናረግ ይሄ የስኬት ጥግ ብንደርስ እንኳን የሆነች ስፔስ አለች ማንም ማይሞላት ከእግዚአብሔር በቀር ማለት ነውና አይ ቲንክ ስሩ ታይም ስትኖሩና በተለይ ትንሽ ይሄ ምንድነው የሚባለው ትንሽ እግዚአብሔር የሚባለው ነገር መጠጋት ለማወቅ ስትሞክሩ በቃ ይሆናል አውቄዋለሁ ምናምን ብላችሁ በየቀኑ አዲስ የሚሆንባችሁ እግዚአብሔር ብቻ ነው። በየቀኑ ኤክስፒሪየንስ ብታረጉት አዲስ ፊሊንግ አዲስ በቃ ይሆናል የማይሰለች ፊሊንግ የሚሆንባችሁ እግዚአብሔር ነው። በቃ ይሄ ሰዎች ሲሉ እኮ እንሰማለን አይደል? አብዛኞቻችን ሰዎች ሲሉ በቃ አንተ ነህ እግዚአብሔር ነው ታውቆ ብትሄዱ እሱን ለማወቅ ብትጥሩ በቃ ታውቆ ማያልቅ እግዚአብሔር ብቻ ነው ይባላል እና ግን ኤክስፒሪየንስ ስታረጉትና ሰዎች ሲሉት የተለያየ ነው። እንትን አታረጉትም። ይሄ እንዴት ነው ንግግር ብቻ ነው የሚሆኑባችሁና ፊሊንጉ አታውቁትም። ግን እግዚአብሔር ረድቷችሁ ያንን ፊሊንግ ወይም ደግሞ ያንን ፊሊንግ ስታቁት ወይም ደግሞ ከእግዚአብሔር ጋር ትንሽ ለመኖር ከሱ ጋር መኖር what it feels like እንትን ከእግዚአብሔር ጋር መኖር ስታጣጥሙት
የሱ ነገር ወይም ደግሞ የእግዚአብሔር ነገር ነው ሁሌ አዲስ፣ ሁሌ በቃ የማይጠገብ የሱ ምህረት፣ የሱ ቸርነት፣ የሱ ይቅርባይነት፣ እሱ ለእናንተ የሚያይበት መንገድ ሁሌ አዲስ ነው። በቃ አውቄዋለሁ እኔ እግዚአብሔር ይወደኛል፣ ወይም ደግሞ እኔ ለእግዚአብሔር ማለት ይሄም ነው፣ እግዚአብሔር እንደዚህ አይነት አምላክ ነው ምናምን ብንል እንኳን በየቀኑ ብናነበው በየቀኑ ስለሱ ብናነብ ብናጠና ታውቆ ማያልቅ እግዚአብሔር ብቻ ነው። ዳትስ ላይክ እስካሁን የሆነ የገባኝ ሪያሊቲ እሱ ነው። እና እንዴት ነው የምታሳድዱት ነገር በህይወታችሁ የምታሳድዱት ወይም ደግሞ ይሄን ነገር ባገኘው ደስተኛ ሆናለሁ ምናምን የምትሉት ነገር እርግጠኛ ሁኜ ልንገራችሁ ከኔ ኤክስፒሪየንስ እስካሁን በኖርኩት ማለት ነውና ምክንያቱም በጣም የተለያዩ ነገሮች ደስተኛ ያደርጉኛል ብዬ አስብ ነበረ እና ያንን ነገር እግዚአብሔር ሰጥቶኝ ሳየው ግን ከሱ ውጪ እኔ እንትን የለኝም፣ ከሱ ውጪ ደስታ የለኝም። እና የቀኑ እሱን ለማወቅና ከሱ ጋር ለመኖር ሞክሩ። ዳትስ ኦል ዋት አይ ካን ሴይ ማለት ነው። ምክንያቱም ይሄ አሁን ይሄን ቪዲዮ የምሰራላችሁ ምናምን እንትን ሆኖ አይደለም። ይሄ በጣም እግዚአብሔር ገብቷት በጣም ጎበዝ ክርስቲያን ምናምን ሁኜ ሳይሆን ግን ትንሽም ቢሆን ኤክስፒሪየንስ አይደል ሼር የምንደራረገው። ዳትስ እስካሁን የገባኝ እውነት እሱ ነው። እግዚአብሔር ብቻ ነው ይሄ ታውቆ ማያልቅ በየቀኑ ኤክስፒሪየንስ ብታረጉት የማይሰለች ፊሊንግ የማይሰለች ኤክስፒሪየንስ እግዚአብሔር ብቻ ነው። በየቀኑ የሚያስገርማችሁ ማለት እግዚአብሔር እኮ ምናምን ብላችሁ የሆነ ብታስቡት መድረሻ የሌለው እሱን ማወቅ እሱን ከሱ ጋር መኖር ደስ ይላል። ከሱ ጋር መኖርና እሱን ማወቅ የማይሰለች እግዚአብሔር ብቻ ነውና የማይሰለቸው ከእግዚአብሔር ጋር መኖር ነው በቃ የማይሰለቸው እንጂ ኤቭሪቲንግ የሆነ የምታሳድዱት ነገር ሁሉ ከሰራችሁበት እርግጠኛ ነኝ እግዚአብሔር እንደሚሰጣችሁ። ምክንያቱም እግዚአብሔር እንትን ነው ይሄ በእኛ ዲስፕሊን ወይም ደግሞ እኛ ፐርፌክት ለሱ ፐርፌክት ልጆች ሆንን አልሆንን የጣር ነው የጥረታችን ውጤት ይሰጠናል እግዚአብሔር። እና ለሱ ታማኝ ልጆች ብንሆንም ባንሆንም ምን ያህል ስነ ምግባራችን ቢከፋም ጥሩ ቢሆንም የጣር ነው ግን የእውነት የደከምንለት ነገር አይከለክለንም። እንደዚህ አይነት አምላክ ነው። እና የጠራችሁበት ወይም ደግሞ በህይወታችሁ የምታሳድዱት ነገር በኖረኝ ወይም ደግሞ ይሄ ነገር በኖረኝ ብላችሁ ለምትሰሩለት ነገር ሁሉ እግዚአብሔር ይሰጣችኋል፣ ይሰጣል እግዚአብሔር። ግን እርግጠኛ ሁኜ ልንገራችሁ፣ እኔ በዚህኛው በጣም እርግጠኛ ሁኜ ማውራት እችላለሁ። እርግጠኛ ሁኜ የምነግራችሁ ነገር ያንን የምታሳድዱት ወይም ደግሞ ደስታዬ እዛ ጋ ነው። በቃ ያንን ነገር ባገኘው ያንን ነገር እግዚአብሔር ቢሰጠኝ እኔ እርግጠኛ ነኝ ደስተኛ ሆንበታለሁ የምትሉት ነገር ሁሉ ደስተኛ ያደርጋችሁ። ለተወሰነች ጊዜ ነች፣ የሆነች ሙመንት አለች። በቃ ደስ እኮ ይላችኋል፣ ግን ኢትስ ፎር አ ሾርት ፔሪድ ኦፍ ታይም እንትን አይደለም፣ ሎንግ ላስቲንግ አይደለም ያንን ፊሊንግ። እና እሱን ስታገኙ ግን አሁን ይሄን ስላችሁ አሁን ምናልባት ኤክስፒሪየንስ ያላረጋችሁት ከሆነ ማለት የምትፈልጉት ነገር ገና መንገድ ላይ ከሆነ እየሰራችሁበት ከሆነ አይገባችሁም። ሰው እንደዚህ ሲያወራችሁና የምር ያ ነገር ኤክስፒሪየንስ አድርጋችሁ የምር የእናንተ ደስታ እዛ እንደሌለ ካላወቃችሁ በራሳችሁ በስተቀር ሰዎች ነግሯችሁ እንትን አይሏችሁ። ምን ያሁን ለምሳሌ አሁን ኤክስፒሪየንስ ያረኳቸው ነገሮች ምናምን የሆነ ሰው መጥቶ አይ እሱ እኮ ደስታ አይሰጥሽም ብታይ እሱን ነገር ብታገኙ እንኳን አይሰጥሽም ቢለኝ አላምንም ነበረ ከዚህ በፊት። ምክንያቱም አረ ይሰጠኛል እርግጠኛ ነኝ ይሄ ነገር ባገኝ ይሄ ነገር አቺቭ ባረግ አይ አም ሹር ዛት ደስተኛ እንደምሆን ምናምን ብዬ የምከራከር አይነት ሰው ነበርኩኝ። እና ሰው ምንድነው ልላችሁ የመጣሁት መቼም ሁላችሁም አናሳድድ አይደለም፣ አንስራ፣ ድሪም አናርግ፣ የሆነ የምንፈልጋቸው ነገር አቺቭ ለማድረግ አንሩጥ ምናምን አይደለም የዚህ ቪዲዮ ኮንሰፕት። ግን ይሄ ነገሮች ላይ ሰዎች ላይ ደስታችን ዲፐንድ አይሆን ነው ሆል ፖይንት ማለት ነው። ምክንያቱም እነዛ ነገሮች ደስታ ይሰጡናል ምናምን ብለን ወይም ደግሞ ደስታ ይሰጡናል ብለን የተደገፍናቸው ሰዎች ሊሆኑ ይችላል፣ ወይም ነገሮች ይሰለቹናል። እነዛ ነገሮች ብንይዛቸው እንኳን ያንን ኤክስፔክት ያደረግነው ደስታ ኢትስ ፎር አ ሾርት ፔሪድ ኦፍ ታይም ኤኒቲንግ ኢሞሽናሊም ይሁን ኤኒቲንግ ዳት ዊ ፊል ኢዝ ቴምፖራሪ እንትን አይደለም። ይሄ ቀጣይነት ያለው ነገር ወይም ደግሞ እስከ መጨረሻው የሚቀር እግዚአብሔር ብቻ ነው።
እግዚአብሔር ብቻ ነው ሁሌ አዲስ ማለት ነውና እንትን አስተውላችሁም ከሆነ በህይወታችሁ የሆነ በጣም ያለቀሳችሁለት እኔማ በቃ ከዚህ ውጪ መኖር አልችልም፣ ይሄ ነገር ከተነጠቅኩኝ እኔ ሰው አልሆንም ምናምን ያላችሁት ነገር ወይም ደግሞ ይሄ ነገር በህይወቴ ከሌለ እኔ መኖር አልችልም የምትሉት ነገር ዛሬ ግን ያንን ሞመንት አልፈን ወይም ያንን ሞመንት እግዚአብሔር አሳልፎን እየኖርን ነውና በዛ እንኳን መማር እንችላለን። የሆነ ምንላቸው ወይም ከባድ ናቸው ምንላቸው ጊዜያቶች ወይም ደግሞ ማያልፉ የሚመስሉ ጊዜያቶች አልፈው ማያልፉ የሚመስሉ ኢሞሽኖች አልፈው ዛሬ ላይ ደርሰናልና everything is temporary, the only thing that permanent ወይም ደግሞ የማያልቅ ፌድ የማያረግ ኢሞሽን ፌድ የማያረግ ፍቅር ቢኖር የእግዚአብሔር ፍቅር ነው። try to like በምታምኑት ሁላችሁም በምታምኑት ፈጣሪ ነው ብላችሁ በምታምኑት ሃይማኖት ሁሉ እግዚአብሔራችሁ ፈጣሪያችሁ ለማወቅ ሞክሩ። ዲፐንድ አድርጉ እሱ ላይ በሱ መንገድ ለመሄድ ሞክሩ። that's all what I can say that እውነት ወይም ደግሞ that መንገድ የምር ሎንግ ላስቲንግ ያለው ሃፒነስ ይሰጣችኋል ወይም ደግሞ የምር ደግሞ የምር የሆነ ወይም ደግሞ ወደ ትክክለኛው መንገድ ይወስዳችኋል በህይወታችሁና don't depend the whole videos የዛሬ የሚሆነው በነገሮች ላይ በሰዎች ላይ ሃፒነሳችሁ ዲፐንድ አታርጉ። ብታሳድዱት የምትፈልጉት ነገር ብታገኙት እንኳን ያሰባችሁት ደስታ አይሰጣችሁምና ነው the whole video እና thank you so much for watching። በቀጣይ ቪዲዮ በሌላ ኮንተንት በሌላ ፕሮግራም እስክንገናኝ ድረስ ሰላም ሁኑልኝ። ቻው ቻው ባይ